السلام عليكم ورحمة الله وبركاته. እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ? አልহামዱሊላህ ደህና ነኝ። ዛሬ የመጣሁት ለሙስሊም ወንድምና እህቶቼ መልእክት ለማስተላለፍ ነው። ይህ ከላይ የምታዩት መስጂድ አልአቅሷ ይባላል። በሰሜን ወሎ መርሳ አባገትዬ ከተማ ላይ በልዩ ቦታ ወረራሉ አካባቢ የተቀመጠ ትልቅ መስጂድ ነው። ከተጀመረ ኦልሞስት 4-5 እስከ 6 አመታትን አስቆጥሯል። በጣም ብዙ ነገር አልቋል። ትንሽ ነገር ቀርቶታል። እሱ ምንድነው? ሽንት ቤት፣ የኡዱ ማድረጊያ ቦታ፣ የተለያዩ የመብራት አክሰሶች፣ ምንጣፍ እነዚህ ስለቀሩት እነዚህን ደግሞ በገንዘብ ደረጃ ሲገመቱ እስከ 5 ሚሊዮን ብር እንደሚያስወጡ ነው መሐንዲሶች የተናገሩት ማለት ነው። እኛ ሙስሊሞች ደግሞ በጣም ብዙ ነን። የትም ሀገር ያለን በየትኛውም አካባቢ ያለን ሙስሊሞች ይሄን መስጂድ ተጋግዘን ማስጨረስ መቻል አለብን። እውነት ለመናገር በጣም ውብ የሆነ መስጂድ ነው። ለየት ያለ ዲዛይን ያለው ነው። ይሄ ደግሞ በጣም ቀላል ነገር ነው ከኛ ከሙስሊሞች ብዛት አንፃር ማለት ነው። ኦኬ የተቻለንን አድርገን የኸይር ስራ ትንሽ የለውም። ይሄ መስጂዳችንን ማስጨረስ አለብን። ትልቅ የጁሙዓ መስጂድ ነው ወላሂ እና ልናስጨርሰው ይገባል። ወጣቶች ነን፣ ብዙ ልናጠፋ እንችላለን፣ ብዙ ጥፋት ቦታ ልንገኝ እንችላለን። በመስጂዳችን በድናችን ግን ኢምፖርታንት በሆኑ ነገሮች ወደ ኋላ ልንል አይገባም። ኦኬ እና እናስጨርሰው። አካውንት አላቸው አቢሲኒያ ባንክ፣ ንግድ ባንክ፣ ሂጅራ ባንክ፣ ዘምዘም ባንክ አለ። የትኛውም አካባቢ ላይ የትኛውም ሶሻል ሚዲያ ላይ አካውንታቸው ተለጥፎ ብታገኙት ስሙንም ቼክ ማድረግ አለባችሁ። ስሙ አልአቅሷ መስጂድ ነው የሚለው የአካውንቱ ስሙ ራሱ ገቢ ስታደርጉ ማለት ነው። የተከፈተው በራሱ በመስጂዱ ስም ስለሆነ አካውንቱ ያው ቼክ እያደረጋችሁ የምትችሉትን ማገዝ አለባችሁ፣ ማገዝ አለብን ማለት ነው ሁላችንም እና በርታ ለማለት ነው። በተረፈ ደህና ናችሁ? ሁሉ አማን፣ ሁሉ ሰላም፣ ሁሉ ሸጋ። እኔ በጣም ደህና ነኝ አልহামዱሊላህ ረቢል ዓለሚን። እና መስጂዳችንን እንገንባ ለማለት ነው ዛሬ። በተረፈ እኔን የምትጠይቁ በጣም ሰላም ነኝ፣ ደህና ነኝ አልহামዱሊላህ። በያላችሁበት ሰላማችሁ ይብዛ።